እኛ ቤቶች ልማት ኮርፖሬሽን ብትጠይቁ ያ ጋስታል ሰላም ጋይስ እንዴት ናችሁ? ሰቤ ሆምስ ነኝ። ፒያሳ ላይ የሱቅ ዋጋ በስንት እንደሚሸጥ ስንት እንደሚከራይ ያለውን ሁኔታ ፒያሳ ላይ ያለው ማርኬት ምን ይመስላል የግብይት ማለት ነው። በየሱቅ እየሄድን ስዊት ቤቶች ሊሆኑ ይችላሉ በምን ያህል እንደተከራዩ ምን ያህል እንደሚሸጥ የቤት ዋጋ የሱቅ ዋጋ እንጠይቃለን ማለት ነው። ተከታተሉ። አንድ 3 ሰው ራንደምሊ ፒክ እያደረግን ፒያሳ ላይ 20 ካሬ ሱቅ ማለት ነው ስንት እንደሚከራይና ስንት እንደሚሸጥ ራንደም ነው ቼክ የምናደርገው። ተከታተሉ። ሰላም አንድ ሁለት ያከተካችሁ ሰላም ነው። አንድ ሁለት ጥያቄ ልጠይቃችሁ ነበር። እሺ ወደዚህ ፊታችሁ ላይ ዘራር። እሺ ፍቃደኛ ስለሆናችሁ አመሰግናለሁኝ። ፒያሳ ላይ አሁን ላይ ማለት ነው 20 ካሬ ሱቅ በስንት ይከራያል በስንት ደግሞ ሊሸጥ ይችላል? እነዚህ ሁለት ጥያቄ ብቻ በእናንተ ፐርሰፕሽን እንድትመልሱልኝ ነበር። 1.2 20 ካሬ ሱቅ 20 ካሬ ሱቅ እሺ ሽያጭ ነው ኪራይ? እሺ ሽያጭ ከ900 ሺህ ብር ጀምሮ ከ900 ሺህ ብር ጀምሮ ማስታወቂያ አይታል እንዴ? አላየሁ። እሺ አመሰግናለሁ። ሰላም ነው እንዴ? አንድ ሁለት ጥያቄ ሁለት ወር ደግሞ 3 ጥያቄ ልጠይቃችሁ ነበር። እሺ ካሜራው እዛ ጋር ነው። እሺ ይቀላቀል። እሺ ሰላም ነው። እሺ ፒያሳ ላይ 20 ካሬ ሱቅ በስንት ሊሸጥ ይችላል? ሁላችሁም የየራሳችሁን እንትን ነው የምነግሩኝ። 20 ካሬ ሱቅ በስንት ሊሸጥ ይችላል? እነ ድለላው ነው ወይስ ችግር የለውም ድለላውን ቱ 20 ካሬ ሱቅ ሞል ነው ሌላ ነገር የለውም። እንዴት ሞል ነው 20 ካሬ ሱቅ በጣም ግዙፍ ነው። ለዚህ ስንት ይሆናል ፕራይስ ዋጋው? እኛ ደላላ አይደለም አማካኙም ማለት ነው ስንት ይሸጣል? መሸጥ ሆነ ቤቶች ልማት 20 ካሬ ከሆነ 2.3 አረ ሄክታር ያማል እንዴ? ካሬ ማለት አንዱ ኮድ ይሄ ነው ካሬ። አንድ ካሬ አራት በአራት የሚባለው አንድ ካሬ ስሜኛ ሳሎን ነው። 20 ከሆነ ሱቅ ይሆናል 2.3 ምናምን ሚሊዮን። ሽያጭ ስንት? 2.3 ሚሊዮን። ምን ሆነ ነው? እኛ ቤቶች ልማት ኮርፖሬሽን ብትጠይቁ። እሺ ኪራይስ? ኪራይ እንደ ስንት ባል ኪራይ ቢያንስ እስከ 18 18 ሺህ 20 ሺህ 30 ሺህ አረ በጣም ግን ረከሰ። ወደ 52 ነው ወይስ ታዋቂ ቦታ ላይ? እዚሁ ፒያሳ 50 ሺህ ብር። አረ እነዚህ ምንም አያውቁም። እሺ አመሰግናለሁ። ሪል ሴት ቴንክ ዩ። እሺ ይሄኛው እንኳን ቻይኖች የሚሰሩት ቢልዲንግ ነው። የኛም ቢልዲንግ G+5 ነው የሚሆነው ባለ 5 ወለል ትልቅ የገበያ ማዕከል ነው። እስኪ ወደዛ ደግሞ እንሄድና እሱን እናየዋለን። ኢንተርቪዎቹን አይታችኋቸዋል እንደወደዳችሁ ተስፋ አደርጋለሁ። አብዛኞቹ ሰዎች ላይክ ሪጀክት ያደርጉ ነበር ይመስለኛል ሴልሶች ምናምን ስለነበሩ ስፔሲፊካሊ መናገር ምናምን አልፈለጉም። አሮኑ ፋይ ሳይቱን ሄድና አሁን ፕሮግረሱን እናየዋለን። ላይክ በአንድ አመት ውስጥ ነው ዴሊቨሪው እንዳልኳችሁ። እየሄድን ደግሞ ዲቴሉን እናየዋለን። ፋይናሊ ወደ ሳይት እየሄድን ነው። ብቻ ቦታው ላይ ይሄ ከጀርባ አካባቢ ነው ያለነውና እነዚህ እየለሙ ምናምን እየተሰሩ ያሉ ቢልዲንጎች ናቸው። የኛም ሳይት ከነዚህ
ሳይት መካከል ነው የሚሆነው ማለት ነው። ይኸውላችሁ ቤተሰቦች አሁን ደግሞ ቴምር ሪል ስቴት የሚሸጣቸው ሱቆች ኤግዛክት ሎኬሽኑ ያለበት ቦታ ላይ መተናል። አሁን የሚገኘው ሚኒሊክ ሐውልት ፊት ለፊት ነው። ይሄኛው መንገድ ወደ ሀገር ፍቅር ቲያትር የሚወስደው መንገድ ነው ማለት ነው። ሱቆቹ ላይክ ከዚሁ ከአስፋልት ጀምሮ እስከ ታችኛው ድረስ የኛ ሱቆች ናቸው የሚሆኑት። G+5 ነው የሚገነባው። 2 ቤዝመንት አለው። አዲሽናል ደግሞ እንዳልኳችሁ G+5 ነው። እንደን ቴራዝ አለው ማለት ነው። ቴራዙ ምንድነው ሚኒ ካፌዎች፣ ስናክ ፉድ አይነት ነገራቶችን ባለ ሱቆችም እንዲሁም ደግሞ ከስተመሮች ሲመጡ የሚስተናገዱበት ቦታ ነው ማለት ነው። አክሰስ ማድረግ እንዲችሉ ነው ሁሉንም ነገር ታሳቢ ማድረግ የተሰራ። ፓርኪንግ ስፔሱ ነው በቂ እንዲሁ ተደርጎ ነው የሚሰራው ማለት ነው። በአንድ አመት ተኩል ውስጥ ነው የሚጠናቀቀው። አክቹሊ 6 ወሩ ባካፕ ተጨምሮበት ነው እንጂ የአንድ አመት ጊዜ ብቻ ነው የተሰጠው። ይሄን ይመስላል ሙሉ ኢንፎርሜሽኑ። ሳይቱንም አስገባላችኋለሁ። ሰቤ ሆምስ ነኝ እና ደግሞ ከሀገር ውጭ ሆናችሁ ነገር ግን እዚሁ ፒያሳ ላይ ስፔሻሊ እነዚህ ሱቆች አክሰስ ማድረግ የምትፈልጉ አክቹሊ ቤቶችም አሉን እነሱንም አክሰስ ማድረግ የምትፈልጉ መግዛት የምትፈልጉ ከስተመሮቻችን እዛው ባላችሁበት ሆናችሁ በራሳችሁ ስም ፓስፖርታችሁን ብቻ ልካችሁ አግሪመንት መፈራረም እንችላለን ማለት ነው። ወይም ካልሆነ ደግሞ በውክልና እዚህ ሀገር ውስጥ ቤተሰብ ካላችሁ እነሱ መጥተው በውክልና እንዲጨርሱላችሁ ማድረግ ትችላላችሁ። ይሄን ይመስላል ሙሉ መረጃው። አዲሽናል ደግሞ የምትፈልጉት ነገር ካለ ከታች ዲስክሪፕሽን ላይ ስልክ ቁጥሬን ያስቀምጥላችኋለሁ። በዛ ስልክ ቁጥር ደግሞ እየደወላችሁ እኔን ኮንታክት ማድረግ ትችላላችሁ። ሰቤ ሆምስ ነኝ። የምታዩት ቦታ ሊትራሊ ይሄን ይመስላል ማለት ነው። በጣም ብዙ ወኪል ከስተመር ራሱ ኢቭን በደንብ መገኘት ይችላል ማለት ነው። በፊት የነበሩ ከስተመሮች ገዝተዋል። ሙሉ ለሙሉ ቪው ይሄን ይመስላል። በጣም ብዙ ወኪል ከስተመሮች አሉ። አት ሴም ታይም ደግሞ ያው ወኪል ከስተመር አይደል ሞር ኦፍ ኢትዮጵያ ማርኬት ላይ የሚታወቀው ላይ ካስቦ ወጥቶ የሚገዛ ከስተመር ሰው የለም እኛ ጋር ሀበሻ እንደመሆናችን መጠን ማለት ነው። ይሄን ይመስላል። ሱቆቹ ፊት ለፊት አስፋልት ዳር ነው የሚገኙት። ከዚህ በፊት በልማቱ ምክንያት እንግዲህ ሱቆቻችሁን ያጣችሁ አት ሴም ታይም ደግሞ ይሄን አጋጣሚ ተጠቅማችሁ እዚሁ ፒያሳ ላይ ሱቆችን ማግኘት የምትፈልጉ ሰዎች ለኢንቨስትመንት ሊሆን ይችላል፣ አትርፋችሁ ለመሸጥም ኦር ደግሞ ለራሳችሁ የሆነ ስቶር መክፈት የምትፈልጉ እነዚህ ሱቆች ማግኘት ትችላላችሁ። እንግዲህ አሁን ላይ እንደዚህ ኢንፍሌሽን ካለ ከነገ ወዲያ ደግሞ ከአመት በኋላ ምን አይነት ቦታ እንደሚሆን መገመት አያቅተንም ማለት ነው። ተከታተሉኝ። አሁን ደግሞ ሙሉ ለሙሉ ላይክ ምን እንደሚመስል እዛው አካባቢው ላይ ምን እንደሚመስል ያለውን ኢንቫይሮንመንቱ ደግሞ እየዞርን ቼክ እናደርጋለን። ያው ለማታውቁት ሰዎች ነው ኢትዮጵያ ውስጥ ያላችሁት ስፔሻሊ አዲስ አበባ ውስጥ ያላችሁ ፒያሳ ምን እንደምትመስል አብዛኞቻችሁ ታውቁታላችሁ። ዲያስፖራዎች ሞር ይጠቅማቸዋል ብዬ አስባለሁ። ቦታው በምን ያህል በዚህ አመት በዚህ አመት ውስጥ ምን ያህል ለውጥ እንዳለው አብዛኞቻችሁ እየጠየቃችሁኝም ስለሆነ እየደወላችሁ ዲቴል ማየት ትችላላችሁ ማለት ነው። ተከታተሉ።
ፋሚሊ ፋይናሊ አሁን ያገባደድን ኦሬዲ ያገባድጃለሁ እኔ ጨርሻለሁ ስራዬን ሱቆችንም እየሄድን ኢንተርቪው ለማድረግ ሞክሬ ነበር ግን አብዛኞቹ ኢንተረስትድ አይደሉም ሶ መንገደኞችን ጠይቄ ከዛ ውስጥ አሪፍ ያልኩትን አስገብቼላችኋለሁ የሱቆቹንም ፕራይስ ቀደም ላይ ሱቆቹን ቤቱ ጋር እንደሚገኙ ስፔሲፊካሊ ዲቴል አሳይቻችኋለሁ ማለት ነው እንዲሁም ደግሞ አካባቢውንም በተወሰነ መልኩ እንድትቃኙት አድርጌያለሁ አሪፍ ነው ብዬ አስባለሁ ስፔሻሊ ከሀገር ውጭ ላላችሁ ሰዎች ለዲያስፖራዎች ቦታውንም እንድታዩ ይጠቅማችኋል ብዬ አስባለሁ ምክንያቱም በደንብ ቦታውንም አውቃችሁ ኢንቨስት ስታደርጉ ለእናንተም ሪተርን ኦን ኢንቨስትመንቱን በምን ያህል እንደሚያድግ መገመት ያቅታችሁን ብዬ ነው ሶ ይሄን ይመስላል ከታች ባለው ቁጥር ደግሞ እየደወላችሁ ለአዲሽናል ኢንፎርሜሽን እኔ መጠየቅ ትችላላችሁ ሰብስክራይብ ማድረግ እንዳይረሳ ከዚህ በኋላም የተለያዩ ቦታዎች ላይ የሚሸጡትን አፓርትመንት ቤቶች ከቦታው እየሄድኩኝ ኢንቫይሮንመንቱን ቼክ እያደረኩኝ እየጠየቅኩኝ ኮምፔር እያደረጋችሁ እናንተ ደግሞ የምትወስኑት ውሳኔ ዲሳይድ ማድረግ ትችላላችሁ ማለት ነው ሰቤ ሆምስ ነኝ ሰብስክራይብ ማድረግ እንዳይረሳ Subscribe to my channel. አቡ ሊትራሊ ተወዱታላችሁ ምንም እንከን አታወጡለትም ምክንያቱም እኔ ስለወደድኩት ማለት ነው ስፔሻሊ ሴልስ ስትሆኑ የምትወዱ ሰላም ቤተሰብ እንግዲህ ሰብስክራይብ ማድረጋችሁን እንዳትረሱ በየሱቁ እየሄድኩኝ ጀስት እየጠየቅኳቸው ወደ እናንተ ለማድረስ ሞክሬ ነበር all of the people interested አልነበሩምና ሶ ለተመሳሳይ ቪዲዮ ሰብስክራይብ ማድረግ ወደ እናንተ ለማድረስ ሞክሬያለሁ ሶ በተቻለኝ አቅም ደግሞ ያሉትን እይታዎች ምናምን ነገር እንድታዩ ለማድረግ ሞክሬያለሁኝ እንግዲህ ከወደዳችሁት ሰብስክራይብ ማድረግ እንዳይረሳ ለበለጠ መረጃ ደግሞ እነዚህ ሱቆች ለማግኘት ከታች ስልክ ቁጥሬን አስቀምጥላችኋለሁ በዛ ስልክ ቁጥር ደግሞ እየደወላችሁ እኔን ኮንታክት ማድረግ ትችላላችሁ እወዳችኋለሁ ደህና ሁኑ ፋሚሊ